ሊቀ መላእክት ቅዱስ ሚካኤል የልባችሁን መልካም መሻት ይሙላላችሁ። የስሙ ትርጓሜም እንደ እግዚአብሔር ያለ ማን ነው ማለት ሲሆን የሰባት ሊቃነ መላእክት አለቃቸው ነው ቅዱስ ሚካኤል። ልበ አምላክ ቅዱስ ዳዊት በመዝሙር 33:7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይለናል። ከእግዚአብሔር ዙፋን ስር ትእዛዝ በወጣ ጊዜ ኪሩቤል ተቀብለው ለሱራፌል ያስተላልፋሉ። ሱራፌልም ለሚካኤልና ለገብርኤል ለሩፋኤል ያደርሳሉ። ሚካኤል ለፍጥረቱ በጎም ይሁን ክፉ ትእዛዙን ይፈጽሙ ዘንድ መላእክትን ያዛቸዋል። መላእክቱም ሁሉ አቤቱ የእጅህን ሥራ አታጥፋ እያሉ ቀንና ማታ ይለምናሉ። በዓለም ፍጻሜም ስለ ሕዝቡ የሚቆመው ሚካኤል ይነሳል በማለት በምዕራፍ 12 ቁጥር 1 ላይ ጽፎልናል። በራእይ ምዕራፍ 8 ቁጥር 3 የቅዱሳኑ ጸሎት ከዕጣኑ ጢስ ጋር ከመላእኩ እጅ ወደ እግዚአብሔር ፊት ወጣ ተብሎ እንደተጻፈውም መላእክት የቅዱሳኑን ጸሎት ወደ እግዚአብሔር ያሳርጋሉ። አይሁድ ጌታን ሲሰቅሉት መልአኩ ቅዱስ ገብርኤል በአይሁድ ሥራ አዝኖ በቁጣ ሰይፉን አወጣ። ቅዱስ ሚካኤል ግን በእግዚአብሔር ትዕግስት ተገርሞ ፈጣሪን ፍጡራን ሰቀሉት እያለ በአርምሞና በትዕግስት አያቸው ይላል ድርሳኑ። ቅዱስ ሚካኤል ሰኔ 12 ቀን ዲያብሎስን አሸንፎ በምትኩ ሊቀ መላእክት ሆኖ የተሾመበትና አፎሚያንም የረዳበት ቀን ስለሆነ በታላቅ ሥርዓት ይከበራል። ኅዳር 12 ሕዝበ እስራኤልን በክንፎቹ ጥላ ከበረሃው ፀሐይ ከልሎ ከግብፅ ምድር እየመራና እየጠበቀ ከነዓን ያገባበት ዕለት ነው። መላእክቱ በክንፋቸው የእግዚአብሔር ስም ስለተጻፈበት ሕዝቡን ይጠብቃሉ። የመላእክቱን ስም የመጨረሻውን ፊደል ስናይ ኤል ብሎ ይጨርሳል። ሚካኤል፣ ገብርኤል፣ ኡራኤል። ይህም ስሜ በሱ ላይ ነውና እንደሚል የእግዚአብሔር የምሕረት ስም ስለሆነና በክንፎቻቸው ስለተጻፉ መላእክቱ ይጠብቁናል። በመንገድህ ሁሉ ይጠብቁህ ዘንድ መላእክቱን ስላንተ ያዛቸዋል፣ እግርህም በድንጋይ እንዳይሰናከል በእጆቻቸው ያነሱሃል ተብሎም በመዝሙር 90:11 ላይ ተጽፏልና አሕዛብን ጭምር ያለ ጊዜያቸው እንዳይሞቱ መላእክት ይጠብቋቸዋል። በትንቢተ ዳንኤል ምዕራፍ 10 ቁጥር 13 እና ምዕራፍ 10 ቁጥር 21 ደግሞ የስሙ ትርጉም እግዚአብሔር ዳኛዬ ነው የተባለው ነቢዩ ቅዱስ ዳንኤልም ስለ ቅዱስ ሚካኤል እንዲህ ሲናገር ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ፣ በተዘጋ ጉድጓድ ሲያጽናናው ደግሞ ከሚካኤል በቀር የሚያጽናናኝ የለም አለ። ገዳማውያን የሚያደርጉት ጸሎትና የሚያቀርቡት መሥዋዕት በእርሱ ምልጃ ያርጋልና ገዳማቸውን እየረዳን በዓታቸውን እያጠናን የበረከታቸው ተካፋይ እንሁን።